ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ የመራናችሁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። አሁን ደግሞ በዝርዝር ወደ ምን መለከታቸው አልፈናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የቲቢ በሽታ አሰሳና የስጋ ደዌ በሽታን የማስወገድ ዘመቻ ከመጋቢት 30 እስከ ሚያዝያ 14 እንደሚያደርግ ገለጸ። ቢሮው ለእቅዱ መሳካት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርቧል። ዘገባው የባልደረባችን ታመነ በየነ ነው። ክፍል ያለው በዓለም በገዳይነታቸው ከታወቁ 3 ተላላፊ በሽታዎች የቲቢ በሽታ አንዱ ሲሆን ሀገራችን ኢትዮጵያም በሽታው አለባቸው ተብለው በዓለም ከተለዩ 30 ሀገራት ውስጥ ትገኛለች። ከጉዳዩ አሳሳቢነት የተነሳ በሽታውን እስከ 2035 እንደ ፈረንጆቹ አቆጣጠር ለማጥፋት ግብ በማስቀመጥ እንደ ሀገር እየተሰራ መሆኑን የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ አስተባባሪው አቶ ኃይሌ ዘውዴ ተናግረዋል። እንግዲህ የዛሬው መድረክ ዋናው ዓላማው የቲቢ መከላከል ላይ ነው ትኩረት የሚያደርገው። እነዚህ የቲቢ መከላከል ስንል ቲቢ እንግዲህ በዓለም አቀፍ ደረጃ በሀገር አቀፍ ደረጃም እንደ ክልላችንም ማህበረሰቡን እጅግ በጣም የሚጎዳ የረጅም ዓመት የረጅም ወራት ያህል በህመም የሚያሰቃይ በሽታ ነው። ያንን በሽታ ለመከላከል ሲባል የዛሬው መድረክ በንቅናቄ ዘመቻ አድርገን በዘመቻው መሰረት ዋና ዋና ናቸው ተብሎ የተለዩ ዞኖች፣ ወረዳዎች ባሉበት ላይ የምርመራና ልየታ ስራዎች ነው የሚሰሩት። ስለዚህ እነዚህ ምርመራና ልየታ ስራዎች አንዱ መሰረት የሚያደርገው በተለይ የወባ ማለት የቲቢ በሽታ ኬዝ ያለባቸው አካባቢዎች ይለያሉ። እነዚህ ኬዝ ሎድ ያለባቸው አካባቢዎች ከተለዩ በኋላ በቲቢ በሽታ በብዛት የተጠቁ ቤተሰብ ያለበት የቲቢ በሽታ ምልክት የሚያሳዩ ሰዎች ይለዩና በልየታው መሰረት የናሙና ይወሰዳል። ያ ናሙና ምርመራ ይደረግና በምርመራው መሰረት እንዲታከም ይደረጋል። ኃላፊው በንግግራቸው በክልሉ ከቲቢ በሽታ ልየታ ጋር ተያይዞ የተሻለ ውጤት ያስመዘግቡ የመኖራቸውን ያህል ዝቅተኛ አፈጻጸም ያላቸው ዞኖችና ወረዳዎች እንዳሉ አንስተዋል። ይህንን ታሳቢ ባደረገ መልኩ ከመጋቢት 30 እስከ ሚያዝያ 14 2016 ባሉት ቀናት የቲቢ በሽታ ልየታና የስጋ ደዌ መከላከልን ትኩረት በማድረግ በዘመቻ ይሰራል ብለዋል። ይሄኛው መድረክ ልዩ ባህሪ የሚያደርገው በማህበረሰብ ውስጥ ከወትሮ በተለየ ሁኔታ እስካሁን ድረስ ቲቢ በዘመቻ ናሙና ተወስዶ ምርመራ ተደርጎ አያውቅም። እስካሁን ድረስ ስናደርግ የነበርነው ኤችአይቪ ነው በብዛት በዘመቻ የምናሰራው። ወረሽኝ ወቅት በሚሆንበት ጊዜ የወረሽኝ ስራዎች ነው በብዛት በዘመቻ የምናደርገው። ይሄኛው ልዩ የሚያደርገው እንደ ሀገር አቀፍ ደረጃ በክልል አቀፍም ደረጃ ቲቢ እያስከፋ እየመጣ ስለሆነ አስከፊ ሞትና ስቃይን ያስከተለ እየመጣ ስለሆነ በዘመቻ መሰራት አለበት ተብሎ በሀገር አቀፍ ደረጃ የተያዘ እቅድ ነው። ያ እቅድ እንግዲህ ለኛ ተሰጥቶናል። ከዛ ውስጥ ወደ 39 ወረዳዎች በዚህ ውስጥ ይጠቃልላሉ። እንዲህ ስንል 39 ወረዳ ላይ ብቻ አይደለም ይሄ ስራ የሚሰራው። ቀሪ ወደ 7 ወደ 9 ማለት ወደ 8 ወረዳዎች ወደ 18 አካባቢ ወረዳዎች ወደዚህ ውስጥ ይካተታሉ። የበሽታውን ምልክቶችና በማህበረሰቡ ዘንድ ሊደረግ ስለሚገባው ጥንቃቄ የገለጹት ደግሞ የቢሮው ምክትል ኃላፊ ዶክተር እንዳለ ሳህሌ ናቸው። ይህ ካቻፕ ካምፔን ለምን ተዘጋጀ የሚለውን ብናነሳ የተሻለ ይሆናል። እንደሚታወቀው ክልላችንም እንደ ሀገርም በብዙ እንደ ዓለም አቀፍም በብዙ ተግዳሮት ውስጥ ነው የቆየ ነው። በተለይ የኮቪድ ወረርሽኝ መነሳቱ፣ የተለያዩ አካባቢዎች ላይ የግጭት መነሳቱ፣ እኛ ጋር ክልል እንደ አዲስ መመስረቱ ጋር አንዳንድ ክፍተቶች መኖሩ ከዛ ጋር ተያይዞ በተወሰነ መልኩ የፕሮግራሙ ላይ መቀዛቀዞች ታይተው ነበር። ስለዚህ በዚህም የተነሳ ይህን ፕሮግራም በማነቃነቅ ማህበረሰቡን በማነቃነቅ የተፈለገውን ስራ መስራት አስፈላጊ ነው። በዚህም በተለያዩ ምክንያቶች ቲቢ ሳይታከሙ የቀሩ ቲቢ ያልተመረመሩ ወደ ምርመራ ሕክምና አጋጣሚውን ያገኙ ሰዎችን የምናገኝበት አጋጣሚ ነው የሚሆነው። በዚህም 39 ወረዳዎችን ታላሚ ያደረገ በመጨረሻም 1345 ሰዎችን የቲቢ ታማሚዎችን የምናገኝበት ፕሮግራም ነው የሚሆነው። በአጠቃላይ 1345 ሰዎችን ለማግኘት ወደ 13445 ሰዎችን የመለየት ስራ እንሰራለን። የመለየት ስራ ስንሰራ እነዚህ ሰዎች ቤት ለቤት ተሂዶ በሚደረገው ምርመራ ወይም የስክሪኒንግ ቱል ነው የምናደርገው። ስክሪኒንግ ምንድን ነው?
አንደኛ ሳል ያለባቸው ከ2 ሳምንትና ከዛ በላይ የሆኑ ሳል ያለባቸው ሰዎችን የመለየት፣ ሁለተኛ ሳል ከሌለ እንኳን ሌሎች የቲቢ ምልክቶች የምንላቸው unexplainable weight loss ወይም የክብደት መቀነስ፣ የምግብ ፍላጎት መቀነስ፣ እነዚህ ካሉ ማታ ማታ በላብ መዘፈቅ፣ እነዚህ ምልክቶች ካሉ ወደ አቅራቢያው ወደሚገኘው ጤና ተቋም በተለይ ጤና ጣቢያ ሄደው እንዲመረመሩ የማድረግ ስራ ነው የሚሰራው። በዚህም የናሙና አላላክ ስርዓቱንም ለማጠናከር። ስለዚህ በዚህ ዘመቻ ሁሉም ባለድርሻ አካላት እዚህ ይካተታሉ። ዶክተር እንዳለ አያይዘውም የቲቢ በሽታን የመከላከሉ ስራ እስካሁን በፕሮግራም ደረጃ ሲሰራ መቆየቱን ገልጸው ሆኖም በሽታው አሁን ላይ ከደረሰበት ደረጃና ከስጋ ደዌ በሽታ ባህሪ አንጻር በዘመቻ መልክ ለመስራት መታቀዱን ተናግረዋል። አንድ የቲቢ ታማሚ በቤተሰብ ውስጥ ወይም በአንድ አካባቢ በሚኖርበት ጊዜ ሊያስከትለው የሚችለውን አደጋ በተመለከተ ያብራሩት ዶክተር እንዳለ በሽታውን ለማስወገድ የሚካሄደው ዘመቻ ስኬታማ እንዲሆን ሁሉም አካል በጋራ ሊሰራ ይገባል ሲሉ አሳስበዋል። ሁሉም ጤና ተቋማት፣ ሁሉም ጤና ባለሙያዎች፣ ሌሎችም እዚህ ተካተው ቅድም የተባልነውን 1345 ሰዎችን እንደየዞኑ በሁሉም ዞን ነው የዘመቻው የሚካሄደው 1345 ሰዎች በዚህ ዘመቻ የቲቢ ታማሚዎች ይገኛሉ ተብሎ ይታለማል። ከዚህም ባሻገር በክልሉ በሚደረግ ዘመቻ ማህበረሰቡም ሆነ ባለድርሻ አካላት ለእቅዱ መሳካት የበኩላቸው እንዲወጡ ጥሪ አቅርበዋል። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው የቲቢ በሽታ በዞኑ መኖሩን የሚያመላክቱ መረጃዎች አሉ ብለዋል። በመሆኑም በዚህ ዘመቻ ከ500 በላይ ከቲቢ ጋር የሚኖሩ ወገኖችን በዘመቻ ለማግኘት ታሳቢ ተደርጎ እንደሚሰራ ተናግረዋል። በስተመጨረሻም ሙሉ ሕክምና በመንግስት ወጪ የሚሸፈን በመሆኑ ህብረተሰቡ ዘመቻውን በንቃት እንዲሳተፍ አሳስበዋል። የጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት በወረዳ በሁሉም ቀበሌዎች የምግብ ዋስትናን ለማረጋገጥ የእንስሳት ልማት ላይ በትኩረት እየሰራ እንደሚገኝ አስታወቀ። ይህንንም ውጥን ከግብ ለማድረስ በወረዳ ደረጃ 1125 ሄክታር ማሳ በእንስሳት ይሸፈናልም ነው የተባለው። ምረታ ብርሃኑ ተጨማሪ አላት። እንሰት በኢትዮጵያ ከ10 ሺህ ዓመታት በላይ ያስቆጠረ በተለይ በደቡብና ደቡብ ምዕራብ የሀገሪቱ ክፍሎች በስፋት የሚመረት ሰብል ነው። እንሰት የምግብ ዋስትና አለኝታ ተደርጎ የሚወሰድ ነው። ተፍቆ ለምግብነት የሚያገለግል ወሳኝ የጤንነት መጠበቂያና የጥንካሬ መሰረት ተደርጎ ይወሰዳል። የእንሰት ተክል በባህሪው የሚጣል ነገር የለውም። ተረፈ ምርቱ ለእንስሳት መኖ ጭምር ያለው ፋይዳ የላቀ ነው። እያንዳንዱ የእንስሳት ተክል ክፍል ከምግብነት ባሻገር ለተለያዩ አገልግሎቶች ይውላል። የእንሰት ተክል ለም አፈር በነፋስና በጎርፍ ታጥቦ እንዳይወሰድ የመከላከል አቅሙ ከፍተኛ ነው። ከዚህም ባሻገር የአፈር ለምነትንና እርጥበትን ጠብቆ ለማቆየት ለምርታማነት እድገት ከፍተኛ አስተዋጽኦ ያለው በመሆኑ ከደቡብ የሀገሪቱ ክፍሎች ህዝቦች ጋር ያለውን ቁርኝነት ዘመን ተሻጋሪ ያደርገዋል። እንደ ከፋ ዞንም የእንሰት ልማት ላይ በርካታ ተግባራት እየተፈጸመ ይገኛል። የጊምቦ ወረዳም የእንሰት ተከላ መርሃ ግብር በቴፒ ቡቲ ቀበሌ በአርሶ አደር ማሳ ላይ በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ እንዳሉት እንሰት ከሌሎች የጓሮ አትክልቶች በተለየ መልኩ የተለየ የአየር ጸባይን በመቋቋም ምርት መስጠት የሚችል ከመሆኑን ባሻገር የምግብ ዋስትናን ከማስጠበቅ ረገድ ከፍተኛ ሚና አለው ብለዋል። አስተዳዳሪው አክለውም አካባቢያችንን በእንሰት በመሸፈን ልዩ ገጽታና ውበት ከማላበስ ባለፈ በአሁኑ ሰዓት ሁሉም አርሶ አደር በያዘው መሬት እንሰት በመትከል የኑሮ ውድነቱን ጫና ለመቀነስ የራሱ ሚና መጫወት አለበት ሲሉ አሳስበዋል። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ አባ መጫ በበኩላቸው በዞን ደረጃ ከቡና ተክል ቀጥሎ እንሰት በስፋት ትኩረት ተሰጥቶ እንደሚሰራ በመጠቆም ከምግብነት ባለፈ የገቢ ምንጭ በመሆኑ መትከልና መንከባከብ ያስፈልጋልም ነው ያሉት። ጠንካራ ኢንስፔክሽን ለጠንካራ ፓርቲ በሚል መሪ ሀሳብ የካፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን በፓርቲና ኮሚሽን መመሪያዎች ዙሪያ የአቅም ግንባታ ስልጠና እየሰጠ ነው። የካፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስ የተደራጀ ሀሳብ በመያዝ ወደ ትግበራ ለመግባት የተዘጋጀ የአቅም ግንባታ ስልጠና እንደሆነ ተናግረዋል። ኢንስፔክሽንና ስነ ምግባር ኮሚሽን በእናት ፓርቲ የወጡ ደንቦችንና መመሪያዎችን በፓርቲው አመራርና
አባላት ሳይንጠባጠቡ ተግባራዊ እንዲሆኑ ማድረግ ነው ብለዋል። የአቅም ግንባታ መድረክ ላይ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ እንዳሉት የሚታዩ የአመለካከትና የክህሎት ችግሮችን በዚህ ስልጠና እንደሚሸፍን ነው የተናገሩት። ብልጽግና ፓርቲያችን ከጊዜ ወደ ጊዜ የአሰራር ስርዓት እያሻሻለ የመጣ ፓርቲ ነው ያሉት ኃላፊው በዚያው ልክ በርካታ ለውጦችን ያስመዘገበ መሆኑን ገልጸዋል። የአቅም ግንባታ ስልጠና መድረክ ላይ ካፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ፣ የብልጽግና ፓርቲ ፖለቲካና ህዝብ ግንኙነት ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ታከለ ታምሩ፣ የካፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስን ጨምሮ የወረዳና የከተማ አስተዳደር ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች፣ የኮሚሽን ቅርንጫፍ ጽህፈት ቤት ኃላፊዎች፣ የስራ አስፈጻሚ ኮሚቴ ሰብሳቢዎች እንዲሁም የዞን ማዕከል የፓርቲና ኮሚሽን መሰረታዊ ድርጅት አመራሮች እየተሳተፉ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተባበርን የትኛውንም አይነት ተግዳሮት አሸንፈን ለድል መብቃት እንደምንችል ትልቅ ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት የመሰረት ድንጋይ የተቀመጠበት 13ኛ ዓመት በህብረት ችለናል በሚል መሪ ሀሳብ በአዲስ አበባ ተከብሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክፍል ያለሙ በበዓሉ አከባበር ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እንደ ሀገር የትኛውም አስቸጋሪ ሁኔታ ቢገጥመንም ከተባበርን በድል እንደምንወጣው ትልቅ ማሳያ ነው ብለዋል። የግድቡ ግንባታ አሁን ላይ 95.8 በመቶ መድረሱን ተናግረው ለዚህ መድረሱም የለውጡ መንግስት የአመራር አሰጣጥና የህዝቡ ሁለንተናዊ ተሳትፎ መሆናቸውን አመላክተዋል። ታሪካዊ ጠላቶቻችን የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ለማስተጓጎል ምክንያቶችን በመደርደር ሊያስቆሙን ቢሞክሩም እንዳሰቡት ግን አልሆነላቸውም ብለዋል። ይህም የሆነው ህዝብና መንግስት በአንድነት በትብብር መስራት በመቻላቸው መሆኑን ነው ምክትል ጠቅላይ ሚኒስትሩ የተናገሩት። በተመሳሳይ ዜና ለውጡ የህዳሴ ግድብ ግንባታ በከፍተኛ እምርታ ወደ መጨረሻው ምዕራፍ እንዲደርስ አድርጓል ሲሉ አምባሳደር ስለሺ በቀለ ገለጹ። የታላቁ የኢትዮጵያ የህዳሴ ግድብ የመሰረተ ድንጋይ የተጣለበት 13ኛ ዓመት በዓል በህብረት ችለናል በሚል መሪ ቃል ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተከብሯል። አዳሙ ሸቱ በበዓሉ ላይ የሃይማኖት አባቶች፣ ምሁራን፣ የተለያዩ አደረጃጀት አመራሮች እንዲሁም ከዚህ ቀደም በተለያዩ ጊዜያት ለህዳሴ ግድብ አስተዋጽኦ ያደረጉና አዳዲስ የዲያስፖራ አባላት ተሳትፈዋል። በወቅቱ በአሜሪካ የኢትዮጵያ አምባሳደር ዶክተር ኢንጂነር ስለሺ በቀለ ባስተላለፉት መልእክት የህዳሴ ግድባችን ሁሉም ዜጋ ሀብቱን እውቀቱንና ጊዜውን በማስተባበር የሚገነባው ልዩ ፕሮጀክት ነው ብለዋል። ግንባታው አገራችን በልማት እጦት ካለችበት የኋላ ቀር ኢኮኖሚ ለመውጣት ለህዝቦቿ የሚያስፈልገውን የኤነርጂ መሰረት በመገንባት እድገት፣ ብልጽግና እንዲሁም አገራዊ ሀብት መፍጠር የሚያስችለን ወሳኝ ተግባር ነው ሲሉም ገልጸዋል። ፕሮጀክቱ ከጅምሩ አንስቶ እስካሁን ድረስ ይመለከተናል በማለት ገንዘባቸውን፣ እውቀታቸውንና ጊዜያቸውን ሳይሰስቱ የበኩላቸውን ድርሻ ለተወጡ የዲያስፖራ አባላት ምስጋና ያቀረቡት አምባሳደሩ ግድቡ እስኪጠናቀቅም ይሄው ተሳትፎ ተጠናክሮ እንደሚቀጥል ያላቸውን ተስፋ ገልጸዋል። አምባሳደሩ በንግግራቸው በግንባታው ሂደት ከፕሮጀክት አስተዳደር ጀምሮ ያጋጠሙ መሰናክሎች መኖራቸውን አንስተው በወቅቱ የኮንክሪት ግንባታው በፍጥነትና በተያዘለት ጊዜ ቢከናወንም የኤሌክትሮ መካኒካልና ብረታ ብረት ስራው በመጓተቱ የግድቡ ግንባታ እንዳይሳካ ፈተና እንደነበር በመጥቀስ መንግስት ባደረገው የማስተካከያና የማሻሻያ ስራ የግድቡ ግንባታ ሊፋጠን መቻሉን ተናግረዋል። ህዝቡ በራስ አቅም ግድቡን ለመገንባት ያሳየው ቁርጠኝነት ለግንባታው መፋጠን ትልቅ አስተዋጽኦ ማድረጉን ጠቅሰው አሁን ላይ የግንባታው አጠቃላይ አፈጻጸም ትልቅ ምርታ አሳይቶ ከ95 በመቶ በላይ መድረሱን ገልጸዋል። በተያዘው ዓመት መጨረሻ ድረስ የኮንክሪት ስራው እንደሚጠናቀቅና 5 ተጨማሪ የኃይል ማመንጫ ተርባይኖች እስከ ታህሳስ ወር 2017 ዓ.ም ደረጃ በደረጃ ወደ ስራ እንደሚገቡ አብራርተዋል። በእለቱ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የገቢ ማሰባሰቢያ ፕሮግራም መካሄዱን በአሜሪካ የኢትዮጵያ ኤምባሲ መረጃ ያመለክታል። ተቋርጦ የነበረውን የአትሌቲክስ እንቅስቃሴን በማጠናከር ወደ ቀድሞ ለመመለስ ትኩረት በመስጠት ለመስራት እንቅስቃሴ መጀመሩን የካፋ ዞን ባህል ቱሪዝምና ስፖርት መምሪያ ገለጸ። በቦንጋ ከተማ በቅርቡ ተቋቁሞ ወደ ተግባር የገባውን የካፋ ቡና አትሌቲክስ ቡድንን ለመደገፍ እንቅስቃሴ መጀመሩ ታውቋል። ፍጹም ተሾመ
የከፋ ቡና አትሌቲክስ ቡድን በ2004 ዓመተ ምህረት መቋቋሙን መረጃዎች ይጠቁማሉ። ሆኖም ግን ግልጽ ባልሆነ ምክንያት ለዓመታት ተቋርጦ በዘንድሮ ዓመት በአዲስ መልኩ ወደ ተግባራዊ እንቅስቃሴ ገብቷል። ከቀናት በፊት በነበረን ፕሮግራም ቡድኑ ተግባራዊ እንቅስቃሴ መጀመሩን መዘገባችን ይታወሳል። በዚህም ልምምድ ከጀመሩ ማግስት ጀምሮ ይህንን መሰናዶ እስካዘጋጀንበት ጊዜ ድረስ ምንም አይነት ድጋፍ ከማንም አለማግኘታቸው ሰልጣኝ አትሌቶችና አሰልጣኞቻቸው ተናግረው የሚመለከተው አካል እንዲረዳቸው አመላክተንም ነበር። ይህንን መነሻ በማድረግ የከፋ ዞን ባህል ቱሪዝምና ስፖርት መምሪያን ጎብኝተናል። በመምሪያውም የስፖርት ስራ ሂደት አስተባባሪ አቶ ሙልቀን ግዛው ስፖርቱ በተለያዩ ምክንያቶች ተቋርጦ እንደነበርና አሁን ይህንን ወደ ቀድሞ ክብሩ ለመመለስ በትኩረት እየተሰራ ነው ብለዋል። ከዚህ በፊት ለረጅም ጊዜ ስልጠናን ስልጠና ሲሰጥ የቆየበት ዘመን እንደነበር ነው። ከቅርቡ አመታት ወዲህ ማለትም ከ2007 ወዲህ ይሄ ውድድር ባልታወቀ ወይም በተወሰነ ባልታወቁ ምክንያቶች እና በአቅም ውስንነት ምክንያት ውድድሩ ተቋርጦ ወይም ስልጠናው ተቋርጦ እንደነበር ይታወቃል። ይህ ስልጠና ከተቋረጠ በኋላ በዚህ አመት ላይ 2016 በመስከረም ወር ውስጥ ከክልሉ ባህል ቱሪዝም ስፖርት ጋር በመነጋገር አትሌቲክስን እንደ ክልላችን ማስቀጠል አለብን የሚል ሎጎ በመያዝ እኛም ዞን በዚህ ስልጠና እንዲሰጥ ለስድስት የግል የስፖርት ባለሙያዎች የአትሌቲክስ ስልጠና መስጠት ተችሏል። ይህን ስልጠና እንግዲህ ስናሰጥ አንደኛ ስልጠናውን ወስዶ በየቦታው እንዲበተኑና በየቦታው እንዲቀሩ ሳይሆን ተቋርጦ የነበረውን የአትሌቲክስ ስልጠና በዞናችን ውስጥ በወረዳችን ውስጥ ማስቀጠል ስለፈለግን ነው። አስተባባሪው በተጨማሪም በመምሪያው በኩል በቀጣዩ በጀት ዓመት ድጋፍ ለመስጠት መዘጋጀታቸውን በተለይም ለከፋ ቴሌቪዥን ገልጸዋል። ላይ አንድ አትሌቲክስ ስልጠና ያው የክለቡ ስራውን ጀምሯል። ስራውን ቢጀምርም እኛ እንደ እቅድ አቅደን ከበጀት አንፃር የበጀት አካል አላደረግንም። የበጀት አካል ለማድረግ ደግሞ ዝግጅት እያደረግን እንገኛለን። ይህ ማለት ምንድነው? በ2017 ላይ ክለቡ ተጠናክሮ ከከፋ ቡና ስፖርት ክለብ ጋር ተደጋፉ ገሶም መንግስት ጋርም በመነጋገር እነዚህ ልጆች የተሻለ ውጤት ለሀገሪቱም ለዞናችንም ለሀገሪቱም ቢሆን የተሻለ ውጤት እንዲያስመዘግቡ ከማድረግ አንፃር የድርሻቸው ስለሚያበረክቱ እነዚህ ስልጠናዎች እንዲቀጥሉ የማድረግ ስራ እየሰራን ነው። በገዋታ ወረዳ የተደራጀው የአላዩ አትሌቲክስ ማሰልጠኛ ማዕከል በቅርቡ በአዲስ አበባ በተካሄደው ውድድር አትሌቶቹን ልኮ ያሳተፈ መሆኑን የጠቀሱት አስተባባሪው የከፋ አትሌቲክስ ቡድንም በቀጣይ ዓመት መወዳደር እንዲችል ቅድመ ሁኔታዎች እየተመቻቹ ስለመሆናቸውም ተናግረዋል። በአላየው በሚባለው ባለሀብት የአትሌቲክስ ማዕከል ተከፍቷል። ይህ አትሌቲክስ ማዕከል ክልሉን ጠርተን የክልል እውቅና አግኝቷል። የክልል እውቅና አግኝቶ እጅግ በጣም ከ35 በላይ ወጣቶችን እያሰለጠነ የላም መተኪያ ሙሉ ነገር እንደ ማዕከል ማለት እንግዲህ ትልቅ ሁሉን ያካተተ ነው። ይህን ችሎ ስልጠና እየሰጠ ይገኛል። ይህ ማዕከል ደግሞ በዚህ በ2016 በአዲስ አበባ በተደረገው የአትሌቲክስ አጠቃላይ አትሌቲክስ ውድድር ላይ ውድድር ጀምሯል። ይህ ውድድር የጀመረውን ከእናንተ ጋርም በመነጋገር የሚዲያ አካል አድርገን ወስተን የምናሳይበት እቅድም ይዘናል። ስለዚህ እነዚህን አይነት ማዕከላት በህንግዶ የተከፈተው በዚህም ተከፍቶ በተለያዩ ወረዳዎችም ይህንን ሁኔታ በማየት ባለሀብቶች እጃቸውን ዘርግቶ አትሌቲክሱን እንደ ከፋ የተቋረጠውን አትሌቲክስ እጅግ በጣም ገናና ነበርን። ገናና እንድንሆን ደግሞ የተሻሉ ስራዎችን ይሰራሉ ብለን ስለምናስብ ባለሀብቶችንም እየለየን እያናገረን መሆኑን ልገልጽ እወዳለሁ። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ከቀሪ የከፋ ቴሌቪዥን መሰናዶች ጋር መልካም ጊዜ